ሰላም ጤና ይስጥልኝ እንዴት ናችሁ? የአደይ ቲዩብ ተከታታዮች እኔ ሰላማዊት ሞሲሳ ነኝ የጤናና የስነልቦና ባለሙያ። ያው ብዙ ጊዜ በተለይ ከስነልቦናና ከጤና ጋር በተያያዥነት የምናነሳቸው የተለያዩ ርዕሰ ጉዳዮች አሉና ዛሬ ላይ ያነሳሁት ርዕስ ኢንቫይሮንመንት ማለት አካባቢያችን ምን ያህል ተጽዕኖ ያደርግልናል ለኛ ለእድገትም ለውድቀታችንም ወሳኝነት በጣም ትልቅ ቦታ አለውና እንዴት ነው እሱን የምናደርገው እንዴት ነው የምንመለከተውስ የሚለውን ነገር ለማንሳት ፈልጌ ነው። ኢንቫይሮንመንታል ሳይኮሎጂም ከሳይኮሎጂ ትምህርት ውስጥ አንዱ ኢንቫይሮንመንታል ሳይኮሎጂ ነውና ኢንቫይሮንመንታል ሳይኮሎጂ ሰዎች ከሰዎች ጋር ከአካባቢያቸው ጋር ያላቸው ግንኙነት ለባህሪያቸው ለምልከታቸው ለወደፊት የህይወታቸውን ጉዞ ትልቅ ተጽዕኖ ስለሚያደርግ እኛስ ኢንቫይሮንመንታችንን እንዴት ነው የምናየው? አካባቢያችንን ሁላችንም በተለያዩ እድሜ በተለያዩ ሁኔታዎች ያለን ተማሪዎች፣ ወጣቶች፣ ቤተሰብ ልጆቻችንን የምናሳድግበት አካባቢ የምንሰራበት የስራ ቦታ መስሪያ ቤቶች ሁሉም በቃ አካባቢ ሲባል ሁሉም ነገር ነውና እኛን አፌክት የሚያደርገን እንዴት ነው የሚለውን ነገር እንድናይ ብዬ ነው። ምክንያቱም በእንደዚህ የተለያዩ ሰዎች ጋር ከሰዎች ጋር ያለን ግንኙነት ከአካባቢያችን ጋር ያለው ግንኙነት ለወደፊት ህይወታችን ላይ ትልቅ ሚና ይጫወታልና እኛ በአካባቢያችን ወይ ደግሞ በስራ ቦታችን ወይ በቤታችን በሰፈር በጎረቤት ያለው ስሜት ያለው ነገር ምን አይነት ነው ብለን ማየት ብንችል ጥሩ ነው ብዬ አስባለሁ። ምክንያቱም ያንን ማየት ከቻለን የነገ ህይወታችን ምን ላይ እንደሚመሰረት ምን አይነት አመለካከት ምን አይነት ባህሪ እንደሚኖረን ማወቅ ይቻላልና አብረን የምንውላቸው ሰዎች አብረን ሻይ የምንጠጣቸው አብረን ስራ አብረን የምንለው ጓደኛ ደግሞ ቲኔጀሮች ስንሆን ዩኒቨርሲቲ ያለ ጓደኛ ምን አይነት ነው ጓደኛችን የሚለው ነገር ለነገው ማንነታችን በጣም ተጽዕኖ ውስጥ ይከታልና ይሄንን በደንብ ብናየው ከሳይኮሎጂ ጋር ከስነልቦና ጋር አያይዘን ብንመለከተው ትልቅ ይሆናል። ምክንያቱም አንድ ሰው ቢሄቪየርን ወይ ባህሪን ወይ ደግሞ ፐርሰፕሽንን ይሄ ወደፊት የምናይበትን ነገር እንዴት ነው የምንወስነው የሚለው ለነገ ማንነታችን ትልቁን ቦታ ስለሚይዝ አብሮን ያለ ሰው እንዴት ነው እኛን የሚያየን እኛን ደግሞ አካባቢያችንን እንዴት ነው የምናየው ለአካባቢያችንስ ምን ያህል ትኩረት እንሰጣለን? ለምሳሌ ምን አይነት ቦታ ምን አይነት ሰፈር ምን አይነት ቤቶች ምን አይነት ጓደኞች ምን አይነት መስሪያ ቤት ነው የሰራነው ስንል በጣም በማወቅም ይሁን ባለማወቅ ባህሪያችንን የመቅረጽ ትልቅ ሚና ይጫወታል። ስለዚህ ለምሳሌ በአንድ ሪሰርች አቶሚክ ሃቢትስ የሚል መጽሐፍ አለና እሱ ላይ የተሰራ አንድ ሪሰርች ነበረ። ሰዎች በልማድ ከውሏቸው የተነሳ ሊያደርጉት የሚችሉት እሱ ደግሞ ለነገ ማንነታቸው ምን ያህል ሮል እንደሚጫወት ወይም ምን ያህል ሚና እንደሚጫወት ያሳያልና ምንድነው የተደረገው? ብዙ ጊዜ የሆስፒታል ካፍቴሪያ ነው። ሰዎች ሲሄዱ ካፍቴሪያ ያለውትን ምግቦች ያነሳሉ፣ ከዛ ደግሞ የሚጠጣ ነገር ያነሳሉና በዛ ሰዓት ብዙ ጊዜ ሰዎች የሚያነሱት ለስላሳ መጠጦችን ነው፣ ጣፋጭ የሆኑ የታሸጉ መጠጦችን ነው። ውሃን የማንሳት ባህሪ የለም እዛ አካባቢና እንዴት ነው ይሄንን ሳንነግራቸው የካፍቴሪያውንም ምንም አይነት ዲዛይን ለውጥ ሳይደረግ እዛ ላይ የምናደርገውን ነገር ምን ያህል ሰዎችን አፌክት ያደርጋል የሚለውን ለማየት ነበር የተሰራውና ምንም እዛው ለስላሳ መጠጡ እዛው ድሮ እንደሚቀመጥበት እንዳለ በተለያየ ቦታ ግን የውሃ የሚቀመጥበትን ቦታዎች አበዙት። ወይ በር ላይ ሲገቡ ወይ ድንገት በቃ ሰዎች ሊቆሙ ይችላሉ ብለው ያሰቡበት ቆሞ ሊያወሩ ይችላሉ። ቆሞ የሆነ ነገር ከጓደኛ ጋር ሊያወሩ ምግብ እስከሚያነሱ የሚቆሙበት ቦታ ምናምን ሁሉ ተወስኖ እያንዳንዱ ቦታ ላይ የውሃ ቁጥር ተቀመጠ በብዛትና ሪሰርቹ ከሆነ ጊዜያት በኋላ ቼክ ሲደረግ ሰዎች ለስላሳ ማንሳታቸውን ትተው ውሃ የሚያነሱ ሰዎች በጣም ብዙ እንደሆነና ተመልሶ ኢንተርቪው ሲጠየቁ ሳያስቡት እንደሆነ ጭራሽ ለስላሳ መጠጣት ያቆሙ በጠቅላላ የሚወስዱት ሁሉ ውሃ ብቻ እንደሆነ የተገኘ ሪሰርች ነው። ይሄ ማለት አካባቢያችን ምን ያህል ለኛ መለወጥ ለኛ ማደግ
ለኛም ደግሞ የበታች መሆን ራሳችንን ዝቅ ያለ ቦታ ማግኘት ወሳኝነት እንዳለው ነው የሚያሳየውና አሁን እንደውም በእኛ አገር ስቲም ኮፊ በጣም ተለምዷልና ስቲም ኮፊ ልጠጡ በምትገቡበት ቦታ ላይ ባስኬት አለች፣ ኩኪስ፣ ትንንሽ ስናክ፣ ዱቤ ቆሎ፣ ትንንሽ ደግሞ እንደዚህ የምትበላ ነገሮች ስናክ ነገሮች ያስቀምጣሉና ባይ ዲፎልት የሆነ ቴብል ላይ 4-5 የስናክ ላስኪቶች ተፈተው ይገኛሉ። ምክንያቱም በቃ አጠገባችን ያለው ደስ የሚለን ነገር ነው። በቃ ሳናውቀው ነው የምናነሳውና ከቡናችን ጋር ጠጥተን ሂሳቡ ሲሰራ እንደው በቃ ለምደነዋል። እና ሰዎች አካባቢያችን ላይ የሚመጡ ልማዶችም ልክ እንደዚህ ናቸው። ከሚያበረታቱ ሰዎች ጋር ነው ወይ የምንውለው? ለስራ ፍላጎት ያላቸው ሰዎች ጋር ነው የምንውለው ወይስ ቀና ነገር የሚናገሩ ናቸው? ለሰዎች ያላቸው ምልከታስ ምን አይነት ከሆኑ ሰዎች ጋር ነው የምንውለው የሚለው ወሳኝነት አለው። ምክንያቱም ብዙ ጊዜ ሰዎች ማይችሉትን ስራ መስራት ማይፈልጉ ማይወዱ ከሆኑ አብራችኋቸው በኋላችሁ ቁጥር የስራ የመስራት ፍላጎታችሁ በማወቅም ባለማወቅም የነሱን አይነት ባህሪ ዴቨሎፕ እየተደረገ ነው የሚከደው። ስለንቦና ከዚህ ነው ለዚህ ነው ከባህሪ ጋር ከአመለካከት ጋር የተያያዘ ስለሆነ አካባቢ ደግሞ የራሱ የሚጫወተው ሚና ስላለ አብረን የምንውልበት አካባቢ የምንኖርበት አካባቢ ለነገ ማንነታችን ላይ ቼክ ማድረግ ይገባልና መስሪያ ቤታችንም ቢሆን ጓደኞቻችንም ቢሆኑ ምን አይነት ሰዎች ናቸው ለነገ ለማንነት የሚጠቅሙኝ ፖዚቲቭ የሆነ ቀናነት የሆነ ነገር ነው ወይ ያለው አካባቢ ላይ ያለውስ ነገር ምንድነው ብሎ በግንዛቤ መመልከቱ ለነገ ማንነታችን በጣም ጥቅም አለውና ባህሪያችንንም ስለሚወስን አመለካከታችንንም ስለሚወስን በደንብ በቃ አይተን ልጆቻችን የሚውሉበት ቦታ ምን አይነት ነው ከማን ጋር ነው የሚውሉት የሚለውንም ከተን ብናይ ጥሩ ነው። ምክንያቱም ለምሳሌ ከ10 ሚሊዮን ጋር የዋለ ሰው 11ኛው ራሱ ነው ይባላል። ምክንያቱም እነሱ ላይ ያለው ተጽዕኖ እነሱ ላይ ማደግ እነሱ ላይ መፈለግ ስሜት እሱ ላይ ማድሮ ለነገ ትልቅ የሆነ ማንነቱ ስለሚሰጠው ማለት ነው። ስለዚህ አካባቢያችን በማንነታችን ላይ በአይምሮ በስሜት ከስለንቦና ጋር በተያያዘ በጣም ትልቅ ሚና ስለሚጫወት ሁላችንም አካባቢያችንን በትኩረት ተመልክተን ይሄ እዚህ መዋሌ ይሄንን ማድረጌ ከዚህ ሰው ጋር መዋሌ የትኛው ነው ጥቅም የትኛው ነው ጉዳቴ ይሄንን ስል ከጥቅም ጋር በተያያዘ ጋር እንዳታደርጉት። ስለንቦና አብረን ከምንውለው ሰዎች ጋር ቀናውን ነገር መገንባት የበታችነት ስሜት የሚሰማው ሰው ራሱ ባለማወቅም በማወቅም ሰዎችን የበታች እንደሆኑ የሚናገሩ ሰዎች ሁሉ አትችልም አታደርግም እንዲህ መሆን አትችልም ሰክሲድ አታረግም እያሉ ይናገራሉ። ይሄ እነሱ ራሱ አውቀውት አይደለም። ሰዎች በብዙ የሚያልፉበት መንገድ ራሱ እነሱ ላይ ተጽዕኖ ስለሚያመጣ ያ የነሱ ምልከታ ደግሞ ሌሎች ሰዎች ላይ ተጽዕኖ የማድረግ መንገዱ ትልቅ ነው። በተለይ ደግሞ እንደኛ ኢትዮጵያ ባለ ሰው በህብረተሰብ ውስጥ አብሮ በመኖር ውስጥ ሁሉ ተያይዘን ነው የምንኖረውና እንደኛ እንደ ኢትዮጵያ ባለው አገር ውስጥ ደግሞ ከብዙ ማህበረሰብ ጋር ከብዙ ሰዎች ጋር እንደዚህ ተያይዘን የምንኖር ሰዎች ነንና ይሄኛው ነገር አካባቢያችንን አይተን ለነገ ማንነታችን ለባህሪያችን ለአመለካከታችን ትልቅ ተጽዕኖ አለውና ከስነልቦና ጋር ደግሞ በጣም ይያያዛል። በጣም ትልቅ ሚና ይጫወታል እንዳልኳችሁ ከስሜት ጋር ከሰልፍ ኮንፊደንስ ጋር ከራሳችን ከሚሰማ ስሜት ጋር የሆነ ነገር ስትሞክሩ እንኳን የሚያበረታታችሁ ሰው ከስንት አንዱ ነው። በቃ ይሄንን ሞክሩ ግድ የላችሁም ነገ ብትወድቁም ደግሞ ትችላላችሁ የሚላችሁ ሰው በጣም ጥቂት ነው። አይ አይሆንም ይሄን ማድረግ አትችልም ነገ ደግሞ ይሄ ቢሆን ምን ትሆናለህ እንደዚህ የሚባሉ ቀላል የሚመስሉ በጣም ተራ አድርገን የምናያቸው ግን በጣም ትልቅ አይምሮአችን ላይ አስተሳሰባችን ላይ ባህሪያችን ላይ በጣም ትልቅ ነገር ትልቅ ተጽዕኖ ያሳድራልና አካባቢያችንን በደንብ በትኩረት እንመልከት በትኩረት እንገንዘብ። ስለዚህ ጥሩን ፖዚቲቭን ቀናውን ለወደፊት ህይወታችን ትልቅ የሚያረገንን ጤናማ የሆነ አይምሮ ሰላማዊ የሆነ ማንነትን ለመገንባት
ጤናማ የሆነ አካባቢዎች ብንውል ከጥሩ ከሆነ ሰዎች ጋር መልካምን ከምንይዝበት ጋር ሰዎች ጋር አብረን ብንውል ለነገ ስኬታችንም ባህሪያችንም አመለካከታችንም ትልቅ ሚና ይጫወታል ብዬ አስባለሁና ስላዳመጣችሁኝ አመሰግናለሁ። ኮሜንት አርጉኝ፣ ላይክ አርጉ። መልካም ጊዜ